ሁላችንም የነፍስ ሙግት አለን። አሁን ስናይ በደንብ እንደምንረዳው ሁሉም ሰው የነፍስ ሙግት አለው እና መዝሙረኛው ምን ይላል? ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታወኪኛለሽ? ወይም ለምን ትታወኪያለሽ ብሎ ከነፍሱ ጋር ሲያወራ ታገኘዋለሽ። ነፍሴ ሆይ ለምን ታዝኛለሽ? እሱ ማን ነው ከእሷ ጋር የሚያወራው? ከነፍሱ ጋር ነው እየተሟገተ ያለውና ለምን ታዝኛለሽ? ለምን ታወኪኛለሽ እያለ ነፍሱን ሲያናግራት ታያለሽ። አሁን በተለያየ መንገድ ማየት አለብን። ነፍስ ምንድናት የሚለውን መጀመሪያ በሳይኮሎጂ እናየዋለን። ባጭሩ የሳይኮሎጂ የሚሰጠው ዴፊኒሽን አለ፣ ቴዎሎጂ ደግሞ የሚሰጠው ዴፊኒሽን አለ። ሳይኮሎጂ የሚለው ናን ፊዚካል አስፔክት ኦፍ ሂውመን ቢንግ ነው የሚለው። ናን ፊዚካል አስፔክት ኦፍ ሂውመን ቢንግ አካላዊ ያልሆነው የእኛ ማንነት ነች። እንደዚህ የማትዳሰስ የማትጨበጥ አካላዊ ያልሆነ የእኛ ማንነት ነች ነፍስ። ከዛ ግን ኮምፖነንቶች አሏት። አንደኛው የነፍስ አካል አእምሮ ነው ወይም ማይንድ ነው። አንዳንድ ሰዎች ነፍስን ከአእምሮ ጋር እኩል ያደርጉታል። ግን ማይንድ አእምሮ የነፍስ አካሏ ነው፣ አንድ አካሏ ነው። ሁለተኛ ኢሞሽኖች፣ ስሜታችን ኢሞሽን የሚባለው የነፍሳችን አካል ነው። ኢንተሌክት እውቀታችን የነፍሳችን አካል ነው፣ በሳይኮሎጂ ነው። ማንነታችን አይደንቲቲ የሚባለው የኔ አይደንቲቲ ያለው ነፍሴ ውስጥ። ስለዚህ አካላዊ ያልሆነው የእኛ ማንነት ይልና እዛ ውስጥ ምንን ይከታል? ኢሞሽን ወይም ስሜት፣ ኢንተሌክት እውቀት፣ አይደንቲቲ ማንነት፣ እነዚህን ይጨምራል። ይሄ አሜሪካን ሳይኮሎጂካል አሶሲሽን ኤፒ የሚባላል ሳይኪያትሪ አሶሲሽን እሱ የሰጠው ዴፊኒሽን። በቲዮሎጂ ደግሞ በስነ መለኮት ደግሞ ከመጣን ሶል ማለት ወይም ነፍስ፣ እነሱም the immaterial essence of a person ነው የሚሉት። the immaterial essence of the person የማይዳሰስ የማይነካ አካላዊ ያልሆነ የእኛ ማንነት፣ እነሱ ደግሞ ሶል እንደዛ ነው ይላሉ። ኮምፖነንቶቹን ሲያስረዱ ነፍስ ያላት የምታቅፈው ነገር ኮንሽስነስ ንቃተ ህሊና፣ ፈቃድ ዊል፣ ልክ እንደ ሳይኮሎጂ ደግሞ ኢሞሽን ስሜቶቻችን፣ እውቀት ኢንተሌክትና ማይንድንም ደግሞ ይመሳሰላሉ ማለት ነው። ኮንሽስነስ የሶላችን ውስጥ ነው ያለው። ንቃተ ህሊና አንድ ሰው አደጋ ደርሶበት ቢመጣ እንደ ሐኪም 3 ነገሮችን እጠይቀዋለሁ። ወድቆ ካገኘሁት ላክመው ስል አንተ ማን ነህ እለዋለሁ። ስሙን ይነግረኛል። ቀኑ ዛሬ ምንድን ነው እለዋለሁ። ሰዓቱ አሁን ጠዋት ይመስላል ተሰዓት ይመስላል ታያለሽ። እና ማንነቱን፣ ጊዜውን፣ ቦታው ደግሞ የት ነው ያለኸው ብለሽ ጠይቀ። ይሄ ኮንሽስነስ ለመለካት ነው። ስለዚህ ኮንሽስነስ ንቃተ ህሊና፣ ፈቃድ፣ ስሜት፣ እውቀት ነፍስ ውስጥ ነው ያለው። ሁለቱም ግን ሳይኮሎጂስቶችም የማይሞተው ይሏታል። የማይሞተው የእኛ ማንነት ኢሞርታል የሆነው የእኛ ማንነት። ቴዎሎጂ ደግሞ በጣም አጠንክሮ ዘለዓለማዊ የሆነው የእኛ ማንነት ብለው ይላሉ። አንድ ሰው ይሞታል። ከዛ ሲሞት ይቀበራል። ልክ ሲሞት ምንድን ነው የሚባለው? አስከሬን ይባላል አይደለም? እና ይወሰድና ቦዲው ይቀበራል። ቦዲው ይቀበራል። ነፍሱ አይቀበርም። ነፍሱ አልተቀበረችም። አሁን እኔ አፈሩ ይቅልልህ ምናምን ሲባል ብዙ አልስማማም። ለምንድን ነው? ሰውየው እዛ ውስጥ እኮ የለም። የሰዎች መቃብር ቦታ ሄደው ያለቅሳሉ። መቃብሩ ቦታ ላይ ግን የተደረገው ምንድን ነው? አካሉ ወስዶ ተቀበረ፣ ፈረሰ፣ ይበሰብሳል። አፈር ነህና ወደ አፈር ትመለሳለህ የተባለው ይሄ አካሉ ነው የሚፈርሰው። እዛ ጋር ግን ነፍሱ የለችም፣ ሶሎ የለችም። ሶሎ ወደ ፈጣሪ ትሄዳለች። ስጋ ወደ አፈሩ ይሄዳል፣ ነፍስ ደግሞ ወደ ፈጠረው ወደ ፈጣሪ ይሄዳል። ከዛም ያረጋትን እሱ ያውቃል። ግን አትሞትም። ኢቨን ሂንዱይዝም ቡዲዝም እንኳን ሶልን ኢነርጂ ነች ይሉና አትጠፋም ይላሉ። አትጠፋም፣ ሁል ጊዜ አለች። ለዚህ ነው በሪኢንካርኔሽን የሚያምኑት። እና ሶል ይሄ ነው፣ ነፍስ እንደዚህ ነው። ከኦርቶዶክስ ምንጭ ከተዋህዶ ከኢትዮጵያ ተዋህዶ ቤተክርስቲያን ትንሽ እንውሰድ። ረቂቅ ናት ይላሉ። የእነሱ ዌብሳይት ወይም ዶክመንታቸው ላይ ተዋህዶ ላይ ስትገቢ ነፍስ ረቂቅ ናት ይሉና
ሶስት ባህሪ ያላት ይላሉ። ሶስት ባህሪ ያላት የነሱ ሊቃውንት ናቸው። አንደኛ ለባዊነት፣ ሁለተኛ ነባቢነት፣ ሶስተኛ ሕያዊነት ይላሉ። አሁን በደንብ ስለሚያስረዳ በኃይል ወድጄው ነው ማወራሽ። ለባዊነት ምንድነው? ነፍስ መመርመር ትወዳለች፣ ሳትመረምር አትቀበልም። ካላሳመንሻት ካልመረመረች አትቀበልም። እንደው እኔ ግዕዝ አላውቅም፣ ግን ለባዊ ማለት በግዕዝ ተመረመረ፣ ወደ መረዳት ተጠጋ ማለት ነው ይላሉ። ስለዚህ ለባዊነት ማለት አንድ ነገርን ከመቀበሏ ከማመኗ በፊት መመርመር መፈተሽ ትወዳለች ማለታቸው ነው። ይህንን ለባዊነት ይላሉ። የነፍስ ባህሪ ነው፣ ትመረምራለች። ነፍስ መርማሪ ናት። ነባቢነት ደግሞ ያሰበችውን ነገር በቃል አውጥታ ኮሚኒኬት ታደርጋለች። የታሰበውን ነገር ሌላ ሰው እንዲቀበለው አድርጋ በቃል በንግግር አውጥታ ማቅረብ ትችላለች ማለት ነው ነባቢነት። ቃል አውጥቶ ሌሎች በሚገባ አንደበት መናገር ማለት ነው ነባቢነት ይላሉ። ቤተክርስቲያኗ ቲቺንግ ነው ይሄ። ከዛ ሕያዊነት ነው። ሕያዊነት ሶስተኛ ባህሪዋ ነው። ነፍስ በባህሪዋ አትሞትም፣ ዘላለማዊ ናት። የሁላ የአንቺ ነፍስ አትሞትም፣ የኔ ነፍስ አትሞትም። ይህን እኮ ማወቅ ራሱ ያጽናናል። እና የተዋህዶ ሶርሶች ይህን ኤተርናል ነች፣ ኢሞርታል ነች። ስለዚህ ለባቢነት፣ ነባቢነት፣ ሕያዊነት ብለው ረቂቅ ናት ብለው ያስረዳሉ። ይሄ ስለ ነፍስ ነው። የነፍሳችን ሙግት ስንል ግን ከውስጤ ጋር የማደርገው ክርክር ነው። ከውስጤ ጋር ነፍሴ አትረብሽኝ፣ አታውኪኝ፣ ቃርፈሽ ኑሪ፣ ልኖርበት እያልሽ ከውስጥሽ ጋር የምታረጊው ሙግት እሱ የነፍስ ሙግት ነው። አሁን ቅድም በንጉሥ ዳዊት ነው የተነሳ ነው። እሱ በተናገረው ንጉሥ ዳዊት ወይም ዳውድ ወይም ዴቪድ እንደምታውቂው በምድር ላይ ከኖሩ ታላላቅ ነገስታት፣ ለእስልምና ደግሞ ነቢያት መካከል አንዱ ነው። ከነገስታት መካከል አንዱ ነው። እረኛ ነበረ፣ የበጎች ጠባቂ ነበር። ከሁሉም ወንድሞቹ ታናሹ እሱ ነበር። እሴይ የሚባል ነበር አባቱ እና የማይፈለግ ዝም ብሎ በጎች የሚጠብቅ እዛ ጋ ያለ። ታስታውሺ እንደሆነ ሳሙኤል ንጉሥ አለ፣ እሴይ ቤት ውስጥ ንጉሥ አለ ቀባልኝ ተብሎ ሲላክ 7 ወንድሞቹ መጡና ቆሙ። በጣም ረዥም ትከሻቸው ሰፊ የሚያማምሩ ናቸው። እነ ኤልያብ፣ አሚናዳብ፣ ሳማ የሚባሉ ናቸው። ከዛ ከ7ቱም ግን ፈጣሪ ከነዚህ አልመረጠም። ሌላ ልጅ አለህ ወይ አለው። አለ አንድ ትንሽ እዛ በጎች ይጠብቃል አለው። እሱን ጠራዋል። እሱ ካልመጣ አንቀመጥም አለ። ከዛ ተጠርቶ ነው ዳዊት የተቀባውና በጣም የተናቀ እዚህ ግባ የማይባል በጎች የሚጠብቅ ወንድሞቹ ማያስታውሱት ትንሽዬ ልጅ ነበር። ግን እሱ በጎቹን ሲጠብቅ የሚመጡበት እንስሶች ነበሩ። ከድብ ጋር ታግያለሁ ይላል። ከድብ ጋር ታግሎ ጥሏል። አንበሳን ታግሎ ጥሏል። እና ይሄ ኤክስፒሪየንስ አለው። ተጠራ፣ ሳሙኤል አስጠራው፣ ተቀባ። ከዛ አንድ ቀን ወደ ወንድሞቹ ምግብ ነው እንደዚህ ሊያደርስ ሲሄድ አንድ ረዥም በጣም ትልቅ ጎልያድ የሚባል ይፎክራል። ለጦርነት ተሰልፈዋል እስራኤልና ሌሎች ተሰልፈው ሳሉ ጎልያድ ይወጣና ለምን እንዋጋለን ይላቸዋል። ለምን እንዋጋለን? መዋጋት ለምን? ከእናንተ አንድ ጀግና ምረጡ፣ ከዛ እሱ ከኔ ጋር ይዋጋ። ካሸነፈኝ እኛ ባሪያ እንሆንላቸዋለን። እሱን ደግሞ ካሸነፍኩት ደግሞ እሱን ካሸነፍኩት እኛ ባሪያ እንሆናለን። እሱ ደግሞ ከተሸነፈ ሁላችሁም ለእኛ ባሪያዎች። ይፎክርባቸዋል፣ ይሰድባቸዋል ምናምን እና ይመጣል። ዳዊት ይመጣል። ዳዊት ሲመጣ ጎልያድ አልገረመው። ምክንያቱም ከአንበሳ ጋር ሲዋጋ የነበረ ሰው ነው፣ ከድብ ጋር ሲዋጋ የነበረ እና እኔ ልዋጋው አለ። ዛቁበት። ጠጠር ነው የያዘው እና ምን ይላሉ እንደውም አንዳንድ ሰዎች ሲያስተምሩ እነሱ ያዩት የጎልያድን ትልቅነቱን ነው ያዩት። ዳዊት ደግሞ ያየው ወርብሬ አልስተውም ብሎ አለመሳቱን ነው ያየው። ስለዚህ ጠጠሩን አዘጋጀ፣ ወነጨፈ፣ ግንባሩን መታው፣ ጣለው እና
ድል አመጣ ማለት ነው። ከዛ ነገሰ። አሁን እሱ ነው ንጉሥ ሆኖ ታላቅ ንጉሥ ሆኖ ይሄ ፈጣሪ ሁሉ ሲናገር ስለ ዳዊት ወይም ደግሞ ስለ ዳዊት እንደ ልቤ የሆነ ፈቃዴን ሁሉ የሚያደርግ የእሴይ ልጅ አገኘሁ ነው ያለው። በጣም ነው የሚኮራበት። ዳዊት እኮ የሰራቸው ስህተቶች አሉ ከባባድ፣ ግን እኔ ራሴ አሁን ማንሳት አልፈልግም። የሰራቸውን ስህተቶች ተጽፏል፣ ግን ለትምህርታችን ተጽፏል። ፐርፌክት ግን ሳነሳበት ቅር ይለኛል እና የሰራቸው ስህተቶች አሉ። እኔ ራሴ ሳነሳቸው ቅር ይለኛል። ግን ዴቪድ ማለት ቢላቭድ ማለት ነው፣ የተወደደ ማለት ነው። እሱ መዝሙሮች ላይ ታገኛለሽ ይህን ነፍሴ ሆይ እያለ ከራሱ ነፍስ ጋር ያወራል። ለምን ታዝኛለሽ? ለምን ትተክዣለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኝ ይላታል። እና ከነፍስ ጋር ማውራትን ከሱ ታያለሽ። ለዚህ ነው አሁን እኛም ሳናውቀው ከራሳችን ጋር ከነፍሳችን ጋር ስለምናወራ ይሄንን እንይ ብለን የወሰንነው ይሄንን ነው። በጣም የሚገርምሽ ደግሞ ይሄን ልበልና ወደሚቀጥለው። እሺ እመቤታችን ቅድስት ድንግል ማርያም ነፍሴ ጌታን ታከብረዋለች ብላለች። ማንም ያከብረው ነፍሴ፣ ነፍሷ ማለት ነው። ስለዚህ ሰው ላለ ማለት ነው። ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች ብላለች። ስለዚህ ስለ ነፍሷ እየነገረችን ነበር። ነፍሴ ጌታን ታከብረዋለች ብላ እየነገረችን ነበር። ስለዚህ ነፍስ አለች ማለት ነው። ሁላችንም ጋር ነፍስ አለች። ልናናግራት የምንችል ባህሪዋን ልንለያት የምንችል ነፍስ አለች ማለት ነው።